ዛሬ ሴትዮዋ ጋር እንጋደል ለላዝም ሊወጣ ነው፣ ግን የት እንደምሄድ እራሱ አላውቅም። እንኳን ረጅም ዓመት በሰራችበት ቤት ውስጥ ማዳሟ ሻንጣዋን አውጥታ ጥላባት አልፈልግሽም ከዛሬ በኋላ እኔ ጋር እንድትሰሪ አልፈልግም ብላ ከቤት አባረረቻት። ለምንድን ነው ያባረረቻት የሚለውን ነገር አብረን የምናየው ይሆናል በዛሬ ቪዲዮ። ሃይ ሰላም ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰሞኑን ጠፍቻለሁ፣ በጣም ይቅርታ። ለደወላችሁልኝ በውስጥ ለጻፋችሁልኝ ሁሉ በጣም አመሰግናለሁ እና ስላልተመቸኝ ነበረ ሴትዮዋ ሌላ ሀገር ሄደን እዚሁ ሀገር ውስጥ ሆኖ ሌላ ሀገር ሄደን እኛ ደማም ሀሳ የሚባል ቦታ ነው ያለ ነው፣ ዳር ላይ ደማም ዳር ላይ ማለት ነው። እና ሴትዮዋ ቤተሰቦች ደግሞ ወደ ሾሮራ የሚባል አካባቢ ነው እና እዛ አካባቢ ሄደን ነው። ለዛ የጠፋሁት ቤተሰቦቼ ለፈለጋችሁኝ፣ ለጠየቃችሁኝ፣ ለደወላችሁልኝ፣ ቴክስት ላረጋችሁልኝ ሁሉ በጣም በጣም ነው የማመሰግነው። ወዶቼ፣ ማሮቼ፣ ፍቅሮቼ መሆንሽ ጠፋሽ ላላችሁ ሁሉ እና ዛሬ እንግዲህ ይዤላችሁ የመጣሁት ልጅ ቪዲዮን ተከታትለን አብረን እንመለስ። እንግዲህ ውዶቼ፣ ማሮቼ፣ ፍቅሮቼ ቪዲዮ እንደሰማችሁት ነው። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለመዳም ቀሞች ሼር አድርጉላቸው፣ በጣም የሚጠቅማቸው ነገር ነው። ከመጣችሁ አይቀር ደግሞ ቪዲዮን እስከመጨረሻው እዩት። ኮሜንት ሀሳባችሁን ኮሜንት ላይ ታውቁኝ እና ሼር አድርጉ ቪዲዮን። ዩቲዩብን ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ እና ከዚህ በፊትም ብያችኋለሁ፣ ዛሬም ደግሜ ነው የምላችሁ። የፈለገ ያህል ማዳም ቤት ብትቀመጡ፣ የፈለገ ያህል ማዳም ቤት ብትሰሩ፣ የፈለገ ያህል ብትግባቡ እናንተ ባዳ ናችሁ። እናንተ የዛ ቤት አካል አይደላችሁ። ትንሽ ስትቆዩ ቤታችሁ እንዳይመስላችሁ። ትንሽ ስትቆዩ በጣም የወደዷችሁ በጣም የተግባባችሁ እንዳይመስላችሁ። እራሳችሁን አትርሱ። እራሳችሁን ጠንቃቃ ሁኑ። ከምንም ነገር በላይ ሰው አይደለም ራሳችሁን ማቆም እንድትችሉ፣ ራሳችሁን በተቸገራችሁ ሰዓት ለራሳችሁ መድረስ እንድትችሉ ራሳችሁን አበረታቱ፣ ራሳችሁን አጠንክሩ። ወላሂ ነው የምላችሁ። እቺ ልጅ አሁን ረጅም ዓመት በሰራችበት ቤት ውስጥ ነው ይሄን ሁሉ ነገር የደረሰባት ማለት ነው። ረጅም ዓመት በሰራችበት ቤት ውስጥ እቺ ልጅ ሁሌ ቪዲዮ ትለቃለች፣ ብሎግ ማለት ነው። ሁሌ ውሎዋን እንዳለ ነገር ታሳያለች እና ተስማምተው ነበር የሚሰሩት። ታውቃላችሁ ቲክቶክ ላይ ምንም አይነት ቅሬታ አለባት አትመስልም። ቤት ውስጥ የነበራት ምናምን አትመስልም። ግን አለ አይደለም ምንም ያህል ተስማምታችሁ ብትኖሩ፣ ምንም ያህል ተግባብታችሁ ብትኖሩ እንኳን ማለት ነው እናንተ ባዳራችሁና የሆነ ቀን ላይ ብትጋጩ፣ ሰው ናችሁ ያው መጋጨት አይቀርም። ብትጋጩ እናንተ ይሆን እንደዚች ልጅ አሽቀጥረው የሚያወጣችሁና ራሳችሁን ጠንቃቃ ሆኑ፣ ራሳችሁን ጠብቁ ከምንም ነገር በላይ ማለት ነው። እና ወደ ልጅቷ ስመለስላችሁ ልጅቷ መዳም ቤት በሰላም በምትሰራበት ቤት በሰላም እየሰራችበት ባለው ሀገር አንድ ቀን ይጋጩና እንደዚህ ኮተቷን እንግዲህ አውጥታ ውጪልኝ ብላ ትጥላታለች ማለት ነው። እና ወዶቼ፣ ከዛ በተረፈ ደግሞ ሌላችሁ የምፈልገው ነገር እናንተ በምትሰሩበት ቤት ኮተት አታብዙ። አንድ ሻንጣ ይኖራችሁ ሻንጣችሁን አትሙሉበት። ምክንያቱም ስትገቡ ያው ኮተት ስለሚበዛ አትሙሉበት። በቃ በልኩ የምትለብሱት ልብስ አንዳንዴ የምትቀይሩትን ልብስ ምናምን እንጂ ኮተት አታብዙ በሄዳችሁበት ሁሉ እና በምትሄዱበት ሁሉ ደግሞ ጠንቃቃ ሁኑ። ምክንያቱም አይታወቅም፣ ዛሬ እንጋጭ ነገ እንጋጭ፣ ዛሬ ሰላም ነን፣ ከ5 ደቂቃ በኋላ ደግሞ መጋጨት አይታወቅም። ከነሱ ጋር የምንኖረው እኛ በዘዴ ነው፣ እኛ እናውቀዋለን እንዴት እየኖርናለን። እና ራሳችሁን በደንብ ጠብቁት፣ ራሳችሁን ሬዲ አድርጉት ለምንም ነገር እና ምንም ነገር ቢፈጠር ደግሞ ተስፋ አትቁረጡ። እንደዚች ልጅ ራሴን ላጠፋ ነው፣ በጣም መሮኛል። የራሳችሁ ቤት እኮ አይደለም ሲጀመር እኮ የራሳችን ቤት አይደለም የምንኖረው፣ እየኖርን ያለነው የራሳችን ቤት ውስጥ አይደለም፣ የሰው ቤት ውስጥ ነው፣ በሰው ስር ነው ያለ ነው። እና አንድ ቀን ደግሞ እንደዚህ አይነት ነገር ሲፈጠር ራሳችሁን ለምንም ነገር አዘጋጅታችሁ መሆን አለበት። ምክንያቱም የኛ ቤት አይደለምና እስከ መጨረሻው መቀመጥ አንችልምና
ራሳችሁን አትርሱ። ከዛ በተረፈ ደግሞ ምንም ነገር ራሳችሁ ላይ ቢፈጠር ተስፋ አትቁረጡ። ነገ ሌላ ቀን ነው፣ አዲስ ስራ ትገባላችሁ፣ አዲስ ህይወት ይጀምራል። እና የዛሬው መልእክቴ ይህን ይመስላል። ልጅቷ እንግዲህ ከማዳሟ ጋር ረጅም ዓመት በተሰራችበት ቤት ውስጥ ተጣልታ ተጋጭታ ማዳሟ ከቤቷ አባራት ነው እና እባካችሁ የመዳም ቅሞች ምንም አይነት ነገር ቢፈጠርባችሁ ቅድሚያ ለራሳችሁ ስጡ። ተስፋ እንዳትቆርጡ። ምንም ነገር ቢሆን እንኳን ራሳችሁን አጠንክራችሁ ጠንክሩ እላችኋለሁ። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። በሌላ ቀጣይ ቪዲዮ እስክንገናኝ ወዳችኋለሁ። ባይ